እስራኤልና ኢራን እያደረጉ ያሉት ጦርነት ጥቃቶች በእጅጉ እየተስፋፉ ቀጥለዋል። ኢራን በእስራኤል የነዳጅ ማጣሪያና የኃይል ማከፋፈያ ላይ ጥቃት ሰንዝራለች። ይህ ዴይሊ ኒውስ ነው። ወቅታዊ ስለ እስራኤልና ኢራን ያሉትን መረጃዎች ይዤላችሁ መጥቻለሁ። ወደ ዝርዝሩ እስራኤል በምዕራብ ኢራን የሚገኝ ሆስፒታል ላይ ጥቃት ማድረሷ ሲገለጽ የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ጥቃቱን ተቃውመዋል። ኢራን በእስራኤል የሚፈጸምባት ጥቃት እስካልቆመ ድረስ ከአሜሪካ ጋር በድርድሩ እንደማትሳተፍ ለኦማንና ኳታር አስታውቃለች። ሁለቱ ሀገራት የአሜሪካና ኢራንን የኒውክሌር ድርድር ሲመሩ የነበሩ ሀገራት እንደሆኑ ይታወሳል። የእስራኤል ተቃዋሚ ፓርቲ መሪ ያሂር ላፒድ አሜሪካ ከኢራን ጋር በሚደረገው ውጊያ እንድትሳተፍ ጠይቀዋል። መሪው ዶናልድ ትራምፕ ለዓለም ሰላም ሲሉ ተገቢውን እርምጃ ይወስዳሉ ብለዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ የእስራኤል አየር ኃይል የቴህራንን ሰማይ ተቆጣጥሯል ሲል ተናግሯል። ኔታንያሁ አክሎም የቴህራን ዜጎች ለቀው እንዲወጡ ጠይቀዋል፣ እርምጃም እንወስዳለን ብለዋል። ኢራን ጦርነቱ ከተጀመረ ወዲህ 370 ሚሳኤሎችን ወደ እስራኤል ማስወንጨፏ ተሰምቷል። ኢራን በእስራኤል ጥቃቱ ከተከፈተባት ወዲህም የእስራኤል የአየር መከላከያ ጥሰው የገቡ ጥቃቶችን ፈጽማለች። የእስራኤል ከፍተኛ ባለስልጣንና ዓለም አቀፍ የአቶሚክ ኃይል ኤጀንሲ የኢራን የኒውክሌር ማብሊያን በተመለከተ የተለያዩ ሀሳቦችን አጋርቷል። የእስራኤል ባለስልጣን በናታንዝ የኒውክሌር ማበልጸጊያ ከመሬት በታች ያለው ክፍል ጉዳት ደርሶበታል ሲሉም ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጉዳት አልደረሰበትም ብሏል። እስራኤል በኢራን ላይ ጥቃቱን ከጀመረች በኋላ 120 የኢራን ሚሳኤሎችን ማስወንጨፊያዎች መምታቷን እና ከጥቅም ውጭ ማድረጓን አስታውቃለች። እስራኤል ያወደመቻቸው የሚሳኤል ማስወንጨፊያዎች ኢራን ካላት ውስጥ 30 በመቶ ያህል ነው ብላለች። ኢራን በቴል አቪቭ ላይ በሰነዘረችው የሚሳኤል ጥቃት በቴል አቪቭ የሚገኘው የአሜሪካ ኤምባሲ ቅርንጫፍ መጠነኛ ጉዳት እንደደረሰበት አምባሳደሩ ገልጿል። የእስራኤል ጦር በቴህራን ዲስትሪክት 3 የሚባለውና ብዙ ኤምባሲዎች የሚገኙበት ቦታ የሚኖሩ ሰዎች ለቀው እንዲወጡ አስጠንቅቀዋል። በአካባቢው የእስራኤል ጦር ምን አይነት ኢላማዎችን ለማጥቃት እንዳሰበም አልታወቀም። ፓኪስታን ከኢራን የሚያዋስናትን ድንበር ዘግታለች። ፓኪስታን ላልተወሰነ ጊዜ ድንበሩ ተዘግቶ ይቆያል ብላለች። በእስካሁኑ እስራኤል በኢራን በተፈጸመባት ጥቃት 24፣ ኢራን ደግሞ 224 ዜጎቿን በጦርነቱ ሕይወታቸው አጥተዋል። የኢራን የመንግስት ቴሌቪዥን ጣቢያ በእስራኤል ጥቃት ደረሰበት። ከዛው ከኢራንና ከእስራኤል መረጃ ሳንወጣ የኢራን የመንግስት ቴሌቪዥን ጣቢያ በእስራኤል ጥቃት ደረሰበት። የኢራን እስላማዊ ሪፐብሊክ ኒውስ ኔትወርክ በእስራኤል ጦር ጥቃት እንደደረሰበት አስታውቋል። ጥቃቱንም ተከትሎ በሰዓቱ የነበረው ቀጥታ ስርጭት ሲቋረጥ ቀጥታ ስርጭቱን በመምራት ላይ የነበረችው ጋዜጠኛ ስቱዲዮን ለቃ እንድትወጣ ግድ ብሏል። የኢራን እስላማዊ ሪፐብሊክ የዜና አውታር ዘጋቢ በእስራኤል ከተቃጣው ጥቃት በኋላ ስቱዲዮ በአቧራና ፍርስራሽ መሞላቱን ገልጿል። በጥቃቱ በቴሌቪዥን ጣቢያው ላይ እና በሰራተኞች ላይ የደረሰው የጉዳት መጠን እስካሁን በግልጽ አለመታወቁ ነው የተገለጸው። ጣቢያው ከጥቃቱ በኋላ የተቋረጠ ሲሆን ከቆይታ በኋላ በቀጥታ ስርጭት ወደ አየር ተመልሷል። በሌላ በኩል የእስራኤል መከላከያ ሚኒስቴር ጥቃቱ በእስራኤል መፈጸሙን ማረጋገጡ ቢቢሲ ዘግቧል። በሌላ በኩል ኢራን ከአርብ ጀምሮ በእስራኤል ላይ በወሰደችው ጥቃት 24 እስራኤላውያን ተገደሉ። በእስራኤልና በኢራን መካከል ግጭት ከጀመረ ወዲህ በእስራኤል ወገን 24 ሰዎች ሲገደሉ በመቶዎች የሚቆጠሩ ቆስለዋል። በኢራን ደግሞ 224 ሰዎች ተገድለዋል። የቴህራን ነዋሪዎች ደህንነትን ፍለጋ ዋና ከተማዋን ለመሸሽ እየሞከሩ መሆኑም ተሰምቷል። የአየር ኃይሉ እሁድ ምሽት ብቻ ከ20 በላይ አውድሟል። እስራኤል በማዕከላዊ ኢራን እስፋን ውስጥ ወደ 100 የሚጠጉ ወታደራዊ ኢላማዎች ላይ ያነጣጠረ ጥቃት በማድረስ 50 የሚጠጉ ተዋጊ ጀቶች፣ የሚሳኤል ማከማቻ ስፍራዎችን እንዲሁም ማስወንጨፊያዎችንና የማዘዣ ማዕከሎችን መታለች። ከኢራን አብዮት ጠባቂዎች ኮርፖሬሽን IRGC ጋር ግንኙነት ያለው የታስኒም የዜና ወኪል እስራኤል ከኢራን ጋር በሚያዋስነው ድንበር አቅራቢያ በሚገኘው ኢላማ ግዛት ያለውን የሙሲያን ማዘጋጃ ቤት የእሳት አደጋ መከላከያ ክፍል ህንፃ ላይ አሰቃቂ ጥቃት ፈጽማለች ተብሏል። ይህ በእንዲህ እንዳለ የፋርስ የዜና ወኪል እንዲሁም ከኢራን አብዮት ዘብ ጋር ግንኙነት ያለው አንድ ሆስፒታል መጎዳቱን ዘገባው አመላክቷል።
የኒውክሌር ድርድር የሚቀጥል ከሆነ አሜሪካ የእስራኤልን ጥቃት እንድታወግዝ ኢራን ጠየቀች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እንደተናገሩት እሁድ ዕለት ሊካሄድ የታቀደው የአሜሪካ ኢራን የኒውክሌር ድርድር ከተሰረዘ በኋላ ድርድር እንዲቀጥል ከተፈለገ እስራኤል ኢራን ላይ ያደረሰችውን ጥቃት ማውገዝ አለባት ሲሉ ለአሜሪካ መልእክት አስተላልፈዋል። ኢስማኤል ባጋል አሁን ባለው ሁኔታ ድርድሩ ትርጉም የለሽ በማለት በድጋሚ ዩናይትድ ስቴትስ በጥቃቱ ተባባሪ ነች ብለዋል። በተጨማሪም የኢራን ፓርላማ ከኒውክሌር መስፋፋት ስምምነት ኤንፒቲ ለመውጣት ከተወሰነ አስገዳጅ እንደሚሆን ተናግረዋል። ኢራን ሁል ጊዜ የኒውክሌር መርሃ ግብሯ ሰላማዊ ነው ስትል፣ እስራኤል ግን ይህንን ውድቅ አድርጋለች። በሌላ በኩል ሁሉም ኢራናውያን በአንድነት እንዲቆሙ እንዲጸኑና ኢራን የሚደርስባትን የወንጀል ጥቃት እንዲጋፈጡ የሀገሪቱ ፕሬዝዳንት ጥሪ አቅርበዋል። ሰኞ ዕለት በኢራን ፓርላማ ስብሰባ ላይ ፔጂሽኪያን እንደተናገሩት ኢራን ዲፕሎማሲ እድል ሰጥታ ለድርድርና ለውይይት መንገድ ከፍታለች ብለዋል። ጠላት ኢራንንና ሕዝቦቿን በአሸባሪነት ሊያጠፋቸው አይችልም። ከእያንዳንዱ ኢላማ ጥቃት በኋላ ባንዲራውን የሚይዙና መንገዱን የሚቀጥሉ በመቶዎች የሚቆጠሩ ጀግኖች አሉ ብለዋል። ፔጂሽኪያን እንዳሉት ሀገራቸው የኒውክሌር ጦር መሳሪያ ለመያዝ እንደማትፈልግ፣ ነገር ግን ኢራን ከኒውክሌር ኃይል ህዝቦቿን በሚጠቅም ምርምር የመጥቀም መብት እንዳላት በድጋሚ ተናግረዋል። በሌላ መረጃ ፖላንድ በእስራኤል ከጉብኝት ላይ የሚገኙ 200 የሚጠጉ ዜጎቿን ለማስወጣት በዝግጅት ላይ ስትሆን በዮርዳኖስ ዋና ከተማ በኩል ለማለፍ አቅዳለች ሲሉ ምክትል የውጭ ጉዳይ ሚኒስተሩ ተናግረዋል። ሄሪካ ሞስኪካንዴንዲስ ለጋዜጠኞች እንደተናገሩት በሚቀጥሉት ጥቂት ሰዓታት ውስጥ ዝግጁ እንደምንሆን እንገምታለን። ከእስራኤል የሚወጡ በቱሪስት የመጡትንና ለአጭር ጊዜ የሚቆዩትን ይመለከታል ሲሉ ተደምጠዋል። በዓለም አቀፍ ደረጃ በየዓመቱ 150 ሚሊዮን ሴቶች ወሲባዊ ጥቃት ይደርስባቸዋል። በኢትዮጵያ በተለያዩ አካባቢዎች ሴት ልጅ ከወንድ ቤተሰብ በሚመጣ ሀብት ማለትም ከብት እንዲሁም ወርቅ እንደየአካባቢው የመቀየር ስርዓት መኖሩ ተነግሯል። በሴት ልጅ ላይ የሚደርስ ጾታዊ ጥቃት የሰብአዊ መብት ጥሰት ከመሆኑ በላይ በኢትዮጵያ በሚሊዮኖች የሚቆጠሩ ሴቶች ወደ ተለያዩ ችግሮች የሚከት ጤናን የሚጎዳና ስር የሰደደ ችግር መሆኑ ተገልጿል። በተለያዩ አካባቢዎች የሴት ልጅ ጥቃት ከባህር አኳያ የሚደርስ ሲሆን ከነዚህ መካከል የልጅነት ጋብቻ፣ የሴት ልጅ ግርዛት በተለያዩ አካባቢዎች የሚዘወተሩና እንደ ባህል የሚታዩ ልምዶች መሆናቸው ተጠቁሟል። በተለያዩ አካባቢዎች ሴት ልጅ ከወንድ ቤተሰብ በሚመጣ ሀብት ማለትም ከብት እንዲሁም ወርቅ እንደየአካባቢው የመቀየር ስርዓት መኖሩም ተናግሯል። በዚህም ሚስት ለማግኘት የሚያበቃ ከብት የሌላቸው ወንዶች ቤተሰቦች በአንዳንድ አካባቢዎች ትዳር ለማግኘት መቸገራቸው ወደ ሌላ አካባቢዎች እንደሚሰደዱ በፕላን ኢትዮጵያ የኮሚሽን ክፍያ ኃላፊ የሆኑት ዶክተር ምስክር ጌታሁን ተናግረዋል። በኢትዮጵያ ያለ እድሜ ጋብቻ፣ ጾታዊ እኩልነት እንዲሁም በትዳር ውስጥ በኢኮኖሚ የሚደርሱ ጫናዎችና ጥቃቶች ትኩረት ሊሰጣቸው የሚገባ ጉዳዮች ናቸው ተብሏል። በዓለም ላይ ከ3 ሴቶች አንዷ በህይወት ዘመኗ አካላዊ ወይም ስነ ልቦናዊ ለሆነ ጾታዊ ጥቃት ትጋለጣለች። በአፍሪካ ከ8 ሴቶች መካከል አንዷ ከ15 ዓመት በታች እያለች እንደምትዳር ተገልጿል። በ2016 የወጣው መረጃ እንደሚያሳየው በአፍሪካ 25 በመቶ የሚሆኑ ሴቶች አካላዊ ጥቃት የሚደርስባቸው ሲሆን 36 በመቶ የሚሆኑት ደግሞ ስነ ልቦናዊ ጥቃት ይደርስባቸዋል። በዓለም አቀፍ ደረጃ በየዓመቱ 150 ሚሊዮን ሴቶች ወሲባዊ ጥቃት ሲደርስባቸው 200 ሚሊዮን የሴት ልጅ ግርዛትና 700 ሚሊዮን ያለ እድሜ ጋብቻ ይፈጸምባቸዋል። በተጨማሪም በየቀኑ 137 ሴቶች በቅርባቸው ሰው ወይም በትዳር አጋራቸው ህይወታቸው እንደሚያልፍ ተነግሯል። በኢትዮጵያ የሚፈጸሙ ጥቃቶች ለሚመለከተው አካል ሪፖርት ስለማይደረግና ሴቶችም ሲደፈሩ በግዴታ እንዲያገቡ የሚደረጉበት ሁኔታ ሰፊ መሆኑና በተለያዩ ምክንያቶች የተረጋገጠ መረጃ ማግኘት እንዳይቻል እንቅፋት መሆኑ በፕላን ኢትዮጵያ የኮሚሽን ክፍል ኃላፊ የሆኑት ዶክተር ምስክር ተናግረዋል። ይህ ዴሊ ኒውስ ነው። የዛሬን ዜና እዚህ ጋር በቃው። ቸር ጊዜ